ሆቴል ማድሪድ። ደራሲ ኢቫን ቡኒን፣ ተርጓሚ አለማየሁ ኃይሉ፣ ተራኪ ሳሙኤል አማረ። ሆቴል ማድሪድ። ደማቋ ጨረቃ አካባቢውን በብርሃን ጸዳል አጥለቅልቀው ነበር። እሱ በቡሌቫርድ መንገድ ሲጓዝ፣ እሷ በተቃራኒው አቅጣጫ የሐር ጓንት አጥልቃ በቀስታ ያፏጨች ወደ አንድ ጎን ዘንበል ያለ ኮፍያ አድርጋ ሰበር ሰካ ያለች ስትጓዝ ነው የተገናኙት። አጠገቡ ስትደርስም ቆም ብላ ፍርሃት በተቀላቀለበት ፈገግታና በማራኪ ድምፅ አብረኝ ምን ትፈልጋለህ አለችው። ትኩር ብሎ ሲያያት የጉንጮቿ አጥንቶች ወጣ ወጣ ከማለታቸው በስተቀር ትላልቅ አይኖቿና የደስደስ ያላት ትንሽዬ ኮረዳ መሆኗን አስተዋለ። ደስ ይለኛል አለ ቶሎ ብላ። ግን ስንት ነው የምትሰጠኝ አለችው። 50 ብር አይበቃም? 15 ብር ደግሞ ለቸኮሌትና ለሲጋራ ጨምርሻለሁ አላት። ትንሽ አሰብ አድርጋ ቤት የት ነው? ብዙ ይርቃል? ስለማይመሽ ተመልሼ ሌላ ሰው ላገኝ ይችል ይሆናል ስትል ብዙ አይርቅም፣ እዚህ ጋር ነው፣ ተቨርስኪ ጫፍ ላይ ሆቴል ውስጥ ነው ክፍል ያዝኩት አላት። ሆቴል ማድሪድን አውቀዋለሁ፣ 4-5 ገብቼበታለሁ። አንድ አይሁዳዊ ካርታ ተጫዋች ነበር ያሳየኝ። ታውቋል፣ በጣም ጥሩ ሰው ነው አለችው። አይዞሽ እኔም ጥሩ ሰው ነኝ አላት። አዎ ትመስላለህ፣ ቀልቤ ነግሮኛል። ገና ሳይ ነው ደህና ሰው መሆኑን ያወቅኩት አለችው። እንሂድ አላት። ወደ ሆቴሉ ሲያመሩ በአድናቆት እያያት ምንኛ ውብ ወጣት ናት ብሎ አሰበ። ምን ነው ብቻሽን ሲል ጠየቃት። ብቻዬን አይደለሁም፣ 3 ሆነን ነው ከቤት የምንወጣው። ሙሪ፣ አንሲያና እኔ አብረን ነው የምንኖረው። ዛሬ ቅዳሜ ስለሆነ እነሱን ነጋዴዎች ወስደዋቸው ነው ብቻዬን ሆንኩት። እኔ ግን ምንም ገበያ አላገኘሁም። የሚፈልገኝ ጠፋ መሰለኝ። ወንዶች ብዙም አይቀርቡኝም። ወፍራም ሴት ነው የሚመርጡት፣ ወይ እንደ አንሲያ አይነት ይሉንታ ቢት ሴት መሆን አለብኝ መሰለኝ። እሷ ብዙ ጠጥታ ሞቅ ሲላት ከፈለክ ትዘፍንልሃለች። እኔንም ብዛም አይቀርቡኝም። በጣም ስለሚዋደዱ ልክ እንደ ባልና ሚስት ነው የሚያደርጋቸው ማለት ይቻላል አለችው። ስምሽ ማን ነው? ትክክለኛውን ስምሽ ነው የምፈልገው አላት። ኒና? አይ ትክክለኛውን ንገሪኝ። ፖሊያ ነው አለች። እዚህ ስራ ላይ ብዙ አልቆየሽም አይደል? ለስራው አዲስ ነው የምትመስዪው አላት። አይ ብዙ ቆይቻለሁ፣ ባለፈው ዓመት መስከረም ላይ ነው የጀመርኩት። ግን ለምንድነው ጥያቄ የምታበዛው? ይልቅስ ሲጋራ ስጠኝ። ምንድነው የምታጭሰው? ኮፍያና ካፖርትህ ዘናጭ ናቸው አለችው። ሲጋራውን ውስጥ ሰጥሻለሁ፣ እዚህ ብርድ ላይ ማጨስ ይጎዳሻል አላት። እሺ እንደፈለክ። እኛ ደጅ ነው የምናጨሰው፣ ግን ምንም አልሆንም። አንሲያን ብርድ ስለመታት ደጅ ማጨስ በጣም እየጎዳት ነው አለችው። ቀጥላም ጺምን ለምን አታሳድገውም? እሱም እንዳንተ ጺሙን ይላጨው ነበር አለችው። አሁንም ልብሽ ከዛ ካርታ ተጫዋች ጋር ነው ያለው፣ አትረሹም አይደል አላት። አዎ ብርድ ቢመታውም እንደ ጉድ ነበር የሚያጨሰው። ትልልቅ የሚንከባለሉና የሚያምሩ አይኖች፣ የተሰነጣጠቁ ከንፈሮች፣ የጉድጉዱ ጉንጮችና ጠይም ቆዳ ነበረው ስትል መሃል ላይ አቋርጧት ጸጉራማና ቀጭን እጆች ብሎ ንግግሩን ሳይጨርስ አው ልክ ነህ ታውቀዋለህ እንዴ አለችው። አይ መላምት ነው፣ እንዴት ላውቀው እችላለሁ ሲላት፣ ወደ ኬፍ ሲሄድ እስከ ብራንስክ ባቡር ጣቢያ ድረስ ሄጄ ሸኝቼዋለሁ። መጥታ ትሸኛለች ብሎ ፍጹም አልጠበቀም። እኔ ስደርስ ባቡሩ ተነሳ። ባቡሩን ተከትዬ ስሮጥ አይቶኝ አንገቱን በአንደኛው መስኮት ወጣ አድርጎ እጁን እያውለበለበ ፖሊያ ቶሎ መልሳለሁ፣ ስጦታ ማመጣልሻለሁ አለኝ እና አልተመለሰም አይደል አላት። አው ታሰረ መሰለኝ አልተመለሰም አለች። በቁማርና በማጭበርበር ገንዘብ እንደሚያገኝ እንዴት አወቅሽ አላት። ራሱን የነገረኝ አንድ ቀን ብዙ ብራንዲ ጠጥቶ እንደማልቀስ እያደረገው በካርታ ቁማር ነው የምኖረው፣ እያጭበረበርኩ አሸንፋለሁ፣ ያው ሌብነት ማለት ነው፣ ግን ምን ማድረግ እችላለሁ እንጀራዬ ከሆነ አለችው። አንተ ተዋናይ ነህ? አው ልክ ነሽ፣ በቃ ደረስን አላት። ከእንግዳ መቀበያው ባንኮኒ ላይ ከዋናው በር ትይዩ አንድ ትንሽ ፋኖስ ጭልጭል እያለች ቢሆንም ማንም ቦታው ላይ አልነበረም። ከግድግዳው ጋር በሚስማር ከተጣበቀው ጣውላ ላይ ከተሰቀሉት የመኝታ ቤቶቹ ቁልፎች የሱን ቁልፍ ሲያነሳ ለምን ቁልፍን እዚህ ታስቀምጣለህ? ሌባ ቢዘርፍህስ አለች። ፈገግ ብሎ ከዘረፈኝ ወደ ሳይቤሪያ ነው የሚልኩት ብሎ ትክ ብሎ እያያት በጣም የሚያምር ፊት አይደል እንዴ ያለሽ አላት። እያሾፍክብኝ ነው አይደል አለችው በሐፍረት። ቀጥላም አረ ቶሎ በል ቶሎ ደረጃውን ሙጣ፣ ከመሸ ሰው መምጣት እኮ አይፈቀድም አለች። ግድ የለም አትጨነቂ፣ አልጋዬ ስር ደብቅሻለሁ። ግን ስንት ዓመትሽ ነው? 18 ሞልቶሻል ለመሆኑ አላት። እንዴት አወክ? ጠንቋይ ነህ እንዴ? ዘንድሮ ነው 15 ዓመት ይሆነኝ አለችው።
በቀጭኑ ደረጃ ላይ በተነጠፈው ምንጣፍ አልፈው ጨለምለም ካለና በዕቃ ከተጣበበ ኮሪደር ገቡ። ቁልፉን አውጥቶ በሩን ለመክፈት ሲታገል ተንጠራርታ የበር ቁጥሩን ካየች በኋላ 5 ቁጥር መሆኑን እንዳወቀች እሱ እኮ 3ኛ ፎቅ ላይ 13 ቁጥር ነበር ክፍል የያዘው ስትል ስለሱ ካሁን ወዲያ ቃል ብትነፍሺ እገልሻለሁ አላት። ከንፈሯን መጣ ደስታ የተቀላቀለበት ፈገግታ እያሳየች በቀስታ ሽንጧን እያወረገረገች የኮቷን ቁልፍ እየከፈተች ወደ መኝታ ክፍሉ ከመግባቷ መብራቱን ሳታጠፋ ነው እንደ ወጣው አለችው። ተይው እባክሽ ይልቅ ማረብ አለሽም ሲላት ለምን ፈለግከው አለችው። ሳይነስ አለብሽ አፍንጫዎችሽ ረጥበዋል፣ ብርዱ ነው መሰለኝ፣ ጉንጮችሽ ግን ብርቱካን ነው የሚመስሉት አላት። መልእክቱ ስለገባት እንደ ኳስ የተጠቀለለ ማረብ ከኪሷ ወጥታ አፍንጫዋን ጠረገች። ጉንጮቿን ጠጋ ብሎ ስሞ ትከሻዋን መታመት አደረጋት። ጉንጮቿ በጣም ቀዝቃዛ ነበሩ። ኮፍያዋን አውልቃ ፀጉሯን መስንሳ እንደቆመች ጫማዋን ማውለቅ ጀመረች። ጫማዋን ለማውለቅ ስትታገል ሚዛኗን አንስታ ልትወድቅ ስትል ትከሻው ላይ ተጠምጥማ እየሳቀች ጉድ ወድቄ ነበር አለችው። ቁጭ በይና እግርሽን አቀብኝ። ካፖርቷን ሲያወልቀው ከለበሰችው ጥቁር ቀሚስ የሚመነጭ ላብላብ የሚል ጠረን ሲሰማው ቀስ ብሎ ሶፋ ላይ ያስቀምጣት። ተው እኔ አወልቀዋለሁ አለች። ቁጭ በይ አልኩሽ። ቁጭ ብላ ቀኝ እግሯን ዘረጋች። ቁጢጥ ብሎ ቀኝ እግሯን አንድ ጉልበቱ ላይ ሲያስቀምጠው ቀሚሷን አውልቃ በፍጥነት ወደታች በስቶኪንጓ ላይ ጎተተችው። ልጃገረድ ነሽ መሰለኝ ሰውነትሽ ጥብቅ ነው አላት። ዝም በል እባክህ አለችው። በፍጥነት ስቶኪንጓንና ጫማዋን አውልቆ እግሯ መሃል ስሟት ቀና ሲል ፊቱ ቀይ ሆኖ ነበር። ከዚያም አልቻልኩም ፍጠኝ አላት። ምንጣፉ ላይ በትንሽ እግሮቿ ቆማ ምንድነው ያልቻልከው አለችው። ጫማዋን ስታወልቅ በጣም ትንሽ ትመስል ነበር። ሞኝ መቆየት አልችልም ገባሽ? ላውልቅ? አይ ልበሽ ብሎ ወደ መስኮቱ ፈንጠር ብሎ ማጨስ ጀመረም። ከውጭ በኩል የበረዶ ኬክ ከተጋገረበት መስኮት ባሻገር ከጎዳናው የመብራት ነጸብራቅ ይስተዋል ነበር። በጎዳናው ወደ ላይ ወደ ታች የሚሉ ጋሪዎች የሚፈጥሩት ደውል ይሰማል። ከጥቂት ደቂቃ በኋላ አልጋ ውስጥ ገብቻለሁ አለች። መብራቱን አጥፍቶ ልብሱን አውልቆ ውስጥ ገባ። እየተንከተከተች እላዩ ላይ ወጥታ አንገቴ ስራ ተንፍስ አልወድም አለበለዚያ ቤቱ እስኪሰነጠቅ ጮሃለሁ አለች። ከትንሽ ቆይታ በኋላ ለግማሽ ሰዓት ያልተኛች ካጠገቧ ተጋድሞ ከመንገድ በሚወጣው የብርሃን ጭላንጭል ጨለማ የለበሰውን ክፍል ባይኑ እያማተረ በትካዜ ነገ ሌላ ጋር ልትሄድ ነው፣ የትስ ነው የምትሄደው ብሎ ከራሱ ጋር ሙግት ያዘም። ከሴተኛ ዳሪዎች ጋር አብሮ መኖር ከጎዳና ልጃገረዶች ጋር ማታ ማታ 20 ወይም 30 ብር ከሰካራም ለማግኘትና ብር ለመሰብሰብ መዋተት የሚያሳዝን ነበር። እሷ ግን በልጅነት ጠባይ ያለችበት ሁኔታ አይታወቃትም። ጧት ስትለየኝ እኔም ቤቱ ሳይደፋብኝ አይቀርም ብሎ አሰበ። ከዚያም ተነስቶ ቁጭ ብሎ ፖሊያ ብሎ ትከሻዋን ነካ ነካ አደረጋት። ድንግጥ ብላ ከእንቅልፏ ነቅታ ይቅርታ ሳላውቅ ነው የተኛሁት፣ አሁን ሄዳለሁ ብዙ አልቆይም አለች። ምንድነው የምታወሪው አላት። ልብሴን የት ነው ያደረግኩት አለች። አሁን እውነት የሚለቅሽ ይመስልሻል? ራት እንበላለን፣ ሳይነጋ ከዚህ ቤት ንቅንቅ አትይም አላት። አረ ፖሊስ ይመጣል አለች። እሱን ተይው አንተም ልክ እንደሱ ደግነህ አለችው። ፖሊያ ለምንድነው ያን ቁማርተኛ ከኔ ጋር የምታነጻጽሪው አላት። ድንገት መብራቱን ሲያበራው አይኗን ስላጥበረበረው ፊቷን ትራስ ውስጥ ቀበረች። አልጋ ልብሱን ገፉ ትራሷን መንጭቋት አንገቷና ጀርባዋን ሲስም በደስታ እየተፈለቀለቀች ተነስታ ቆማ አትኮርኩረኛ አልወድም አለችው። ካልጋው ወርዶ ወደ ጓዳ ሄዶ 2 ብርጭቆ የብራንዲ ጠርሙስ አምጥቶ ከቀዳ በኋላ መስኮቱ ላይ በካኪ ወረቀት ያስቀመጠውን ፖም አልጋው ላይ ዘረገፈው። አልጋው ጠርዝ ላይ ቁጭ ብሎ አይዞሽ ብራንዲም ጠጪ አለበለዚያ ግን እገልሻለሁ አላት። ፖሙን አንዴ ገምጣ በብራንዲ ካወራረደች በኋላ ምን ይታወቃል አንድ ቀን ይገድለኝ ይሆናል። የኛ ስራ አደገኛ ነው። ከቤት ትወጣለህ ግን የት እንደምትሄድ ከማን ጋር እንደምትቆይ አታውቀውም። ሰካራም ወይም እብድ ሊሆን ይችላል የሚያጋጥም፣ ሊያንቅህ ወይም በጩቤ ሊወጋ ይችላል አለችው። ጥሩ ክፍል ነው ደግሞ ያስከው። ምንም ሳልለብስ ብርድ የሚባል አልተሰማኝም። ወይኑ ማድሪድ ነው የሚባለው አይደል? ወድጄዋለሁ። ፖርቶ ከዚህ ጋር አይወዳደርም። ፖርቶ ትንሽ ቡሽቡሽ ይሸታል አለች። ብርጭቆውን አምጪ፣ ሞልተን ብርጭቆአችንን አጋጭተን እንጨልጥና እንሳሳም አላት። እየሳለችና እየሳቀች ጭንቅላቷን ደረቱ ላይ ዘንበል አደረገች። ቀና አድርጎ ከንፈሯን ሳማት። ባቡር ጣቢያ ልትሸኛት መጭም ሲላት ትኩር ብላ አየችው። አንተም ትሄዳለህ? ወዴት ነው የምትሄደው? መቼ ነው የምትሄደው ግን አለችው። ወደ ፒተርስበርግ ነው ግን ትንሽ ቆያለሁ አላት። ካሁን በኋላ ካንተ ጋር ብቻ ነው የምሆነው አለችው። እስቲ ማይልኝ እምልልሃለሁ ሚሊዮን ብር ቢሰጠኝ እንኳን ካንተ ሌላ ልሄድም አለችው። ቃልሽን እንዳትረሺ አሁን እንተኛ አላት። ትንሽ ቆየት ብላ ሌላ ሰው አገኘሁ ልሄድ መሰለኝ አለች። ለማንኛውም ገንዘቡ እዚያ ግርጌ ያለው ጠረጴዛ ላይ ነው። መብራቱን አጥፊው ራቁትሽን ሆነሽ ሳይ እፈራለሁ አላት።
አሁን ስለመጨረሻ ጊዜ አጠፋዋለሁ። 8 ሰዓት አልፏል ብላ አልጋ ውስጥ ገብታ በልዩ ሐሴት ሰውነቱ ላይ ልጥፍ አለች። ፍቅር በተሞላበት ስሜት ተቃቅፈው ተኙ። ነገ አብረን ምሳ እንበላለን ሲላት ጥድፍ ብላ የት አለችና ቀጥላ ከድል ሐውልቱ ጀርባ ትሪም ሬስቶራንት አንድ ሄጄ ነበር። በጣም ርካሽ ነው፣ ትንሽ ብር ነው የሚጠይቁት፣ ብዙ ስለሚያቀርቡልህ በልታ ተጨርሰውም አለችው። እሺ እንሄዳለን። ከምሳ በኋላ ወደ ቤትሽ ሄደሽ እነዛ አለሌ ጓደኞችሽ እንዳይጨነቁ ከነሱ ጋር ትንሽ ቆይተሽ 12 ሰዓት ላይ ትመጫለሽ። እኔም እስከዛ የምሰራው ነገር አለኝ። ስትመጪ አብረን ወደ ፖትሪሲ ሄደን እራት እንበላለን። የሙዚቃ ባንድና ድራማ አለ። ከዚያ ሰላዩ ሬሳ የሚል ፊልም አብረን እናያለን። አሁን ተኚ አላት። ግን ሙሪ እኮ አለሌ አይደለችም። በምትሰራው ስራ ደስተኛ አትመስለኝም። እሷ ባትኖር ኖሮ እኮ እስካሁን አልቆልኝ ነበር። እሷ የአባቴ ወንድም ልጅ ነች አለች። እሺ ከዛስ አላት። አባቴ ማዕድን ቆፋሪ ነበር። ደረቱ በድንጋይ ናዳ ተሰብሮ ሞተ። እናቴ ደግሞ አራስ ሆኜ ነው የሞተችው። እናም እኔ ብቻዬን ቀረሁ። በዚህ ምክንያት ወደ ሙራ መጣሁ። ግን እሷን በአንድ ሆቴል በአልጋ አንጣፊነት ከተቀጠረችበት ለቃ ነው ያገኘኋት። አድራሻዋን አፈላልጌ ያገኘሁ። በታክሲ ተሳፍሬ ቀይን በዘንቢል እንዳያስኩ ካንሲያ ጋር ከሚኖርበት ቤት ደረስኩ። ሁለቱ ወደ ቡሌቫርድ መንገድ አብረው ማታ ማታ ይወጡ ነበር። ተቀበለችኝ። ከዚያም ይህን ስራ እንድጀምር አግባባችኝ። እሷ ባትኖር ኑሮ አልቆልኝ ነበር ነው ያልሽው አላት። ታዲያ እሷ ባትኖር ኑሮ ማን ጋር ሄድ ነበር? ትክክል እንዳልሰራች ይገባኛል። ግን ምን አማራጭ ነበራት? ጥፋተኛ ነች? ምናልባት እኔ እግዚአብሔር ከፈቀደ አልጋ አንጣፊነት ወይም ሌላ ስራ ካገኘው ይህን ስራ አቁሜ ማንንም አጠገቤ አላስደርስም። መሳቀቅ የሚባል ነገር አይኖርም። ከቲፕ የሚገኘው ብቻ ይበቃል እኮ። አንድ ደህና ክፍል እዚህ ማድሪድ ውስጥ ካገኘው ሌላ ምን እፈልጋለሁ አለች። ጥሩ ነው፣ እኔ እስቲ ያስብበታለሁ። እኔ እንዲህ አይነት ስራ አንዱ ጋር ሳላገኝልሽ አልቀርም አላት። ብታገኝልኝማ እግርህን ነበር የምስመው አለችው። ምን አልሽኝ? ምንም፣ በቃ ተኛ፣ እኔ ልተኛ ነው ብላ ተሸፋፈነች። ከጥቂት ደቂቃዎች በኋላ እሱም ስለሷ ማሰብ ጀመረ።